አንዴ ማርያም እኔ ስለበላቸው ልንገራችሁ። ይሄ ስራ ሲወጣ የአራዳ ልጅና ጭስ ከሆነ በጣም ብዙ የሚለወጥበት ስራ ነው። በጣም ማርያም ለዚህ ክሊፕ ባይዘው ከ800 ምናምን ሺህ ብር በላይ ነው ያወጣሁት። አይቷል። ከተለወጠ ተለወጠ፣ ካልተለወጠ ድሉ ነው በቃ። ከኔ እኩል ነው ወረድ የገባው 7% ገብቷል ምናምን። ታኩሬ ሽቶ ቤት ባከፍች ኖሮ አንቺ ላይ ደበርብሽ ነበር። እና በጣም ያበደ ስራ ነው የሰራ ነው። ይመቻችሁ። ሲሰደብ የነበረው ቪዲዮ ክሊፑ ነው ወይስ ኦዲዮ? አይ ቪዲዮ ክሊፑን የበላቸውን እዛ 40 ምንጭ ድረስ ወስዶ ምስጋና ላይ ነው ያስገባው። ለዛ ነው ነግሮኛል። ኧረ አይደለም በእናትህ የምር የእንትና ፓርት ብቻ የበላቸው ፓርት ብቻውን ከለር መሰራት ስላለበት ጀማይካ ልኬዋለሁ። ጀማይካ አላለ። አረ ዲጂንግ ላይ ነው አብዱ አርጋይስ ዘማስቲቮ መልስ እንኳን መለስክልኝም የቀደሙ ጥያቄ ስለ ኢሮፕ ምናምን ቲክቶከሮች ታታውሪ። ባለፈው ዶሮ ተጥሏል በቃ ላሽ ብዬ ነው። እዚህ አለ ምቀኛ በቃ በውስጥ ማሪ እያየሻል ስማ ላሽ በቃ ይወዱኛል እንድንበልጥ አይፈልጉም። እሺ ማሪ ስቲቭ ኦኬ የኔ ጸጉራቸውን ለምንድን ነው ያስላጫቸው? ለምንድን ነው ሪዝኑ ምንድን ነው? ጸጉራቸው የምድራውን እያየው ነበር። ሙሉ ጸጉራቸው ተላይተዋል ቪዲዮ ላይ ብሮ ብዙ እኔ የሰራሁት ቢገባ ኦልሬዲ ዘፈኔን ስማው ከምልህ የካወጦናን መጽሐፍ አንብቦ ብልህ ይቀላል። በቃ እሱን ስታነብ ይገባሃል። እኔ ታሪክ ላይ ነው እየሰሩ ያለሁት ብሮ። እንዴ ትልቅ ታሪክ ነው እየሰሩ ያለሁት። ትልቅ ሀገር ማስተዋወቅ ነው እየሰሩ ያለሁት ምናምን። አሁን አይታወቅም። 40 ምንጭ የሆነ መሬት ሊገጨኝ ይችላል በዚህ ስራ ገባ አይደለ? በጣም ትልቅ ስራ ነው የሰራሁት። መቼ እንስራው ታኩሬ? ኧረ እኔ ደስ ባለህ ቀን እኔ አንተ እዘዘኝ። እሺ ምን አይነት ልብስ ይዘጋጅ? ሱፍ ላሰራልሽ? ኧረ እኔ ያለኝ እኔ ዝም ብለህ አንተ እዘዘኝ። እኔ የማቴሪያል ችግር የለብኝም። አይ ኖ ማቺንግ ነገር ስላሰብኩ ነው። በቃ ማቺ ሆነ አሪፍ ሱፍ ነገር ላሰራ። እኔ እኮ እንዳንቺ ላሰራ እንዴ እንትን እኮ ይሄ ፔፕሲ ቺርስ እየተባባል እንዳንመስል ብዬ ነው። እኔ ለየት ላድርገው ወይስ ከላይ ያንቺን ከታች ላሰራና ከላይ ለኦዲዮ ብቻ አድርጌ ሱፐርማን ልምሰል? ለኦዲዮ ብቻ የከፈልኩት ሌላ ሰፈር ስማ፣ ለኦዲዮ ብቻ የከፈልኩት ማለት ነው። ሌላ ሰፈር ሽቶ ቤት ይከፍታል። ማርያምን አንተ ሙርቲዝ አለ እንደ ፌመስ ነህ ማክስ እንዳይላት ተብሎ እንጂ ፎግ በቃ ቀንሳር ነው የሚሸጠው። አረ አባቴ ዘፈናው እኛ ፋይል እናውጣ እንደ ብራዘሬ አስከ ነው ዶድራንት ምናምን አለ የሚሸጠው። ምን እንደ ሽቶ ቤት መልክ ትሰራለህ አንተ? ስማ እስቲ ስማ ኦሬዲ እጣም ቤት ስሙ አረ ታው ዘፈን ብራዘሬ ስቲቭ የብር ይመስላችኋል? እንደዚህ ስትል ስራ እንትን ትልበታል። አገበያ አልበሰለም ገና ነው። በጣም ቤት ነው ብራዘር። ጠንቋይ የለም እንጂ በጣም ቤት ነው የከፈተው። እኔ እንጂ ነው ስማ እስቲ ፋረቀሉን ተተስማ ገቢዎች አስቸግረውኛል። ቶሎ ልቀቂውና ሲመጡ ልፈትባቸው። ይሄንን ሪካርድ ማለት ነው ባየው ታኩር ይሄው ነው። ከዛ ሽቶ ቤት ማለት ነው እየጠፈጠፍኩ ነው ማወጣ። እሺ ይሄን ሪካርድ ብቻ ሊየው አይደለም ብቻ ሜንሽን ራሱ ልደረግ። እኔ ለቁም ነገር ስገባ አንተ እኔን ተሰርበኛለህ ባላገር። ግን እኔ አንድስነት ጫካ ውስጥ የሚቅሙ ልጆች አይደሉ እንዴ ዘፈኑን ይከፍቱልህ የነበረው? አሰማም እኮ ጫካ ውስጥ ሲቃም ምናምን እየከፈቱልህ እኮ ነው ያዳምጥ ለእንትን ማጥፊያ ነው ያንቺ ዘፈን ለአረብ እዝሩቲ ቸርኩ እንዴ የምር ፋራውን ሊጥል ሲሄድ እኮ ሁለቱም ዘፈኔን ሰምቶ እኮ ነው የሚመለሰው። አሁን መልክ ይሰራል እንዴ ጫካ ባብዬ ጫካ ውስጥ ለምጅን አንተ አጎት መገናኛ ቤተሰቦቹ
ስማ ኬት ነው ግን የጨው የሚመጣል ጭንቅላት ላይ? እኔ ግራ ነው የሚገባኝ እኮ አይ ኖ ሁለቱ በስ እኔ በዘፈኔ ካልሆነ በቪዲዮ እኮ እኔ ሌላ ሰው ጋር ነው ያልከኝ። ዝም በል ካልከኝ ዝም እላለሁ። በቃ ስለ ዘፈን ኦልሬዲ ያንተ ንግግር ማለት ነው 300 እና 400 ሺዎች ሊያሳጣኝ ይችላል። እኔ አልልም ወላሂ እኔ አልልም። ስቲፍ ምን ሆነህ ነው እንዴ? እስቲ አንተ ዝም ብለህ እስቲ አስበው። ሱቅ ውስጥ እሳት አደጋ ተነስቶ 100 ሽቶ ብታጣ ምን አይነት ስሜት ነው ያለው? ይሄን እኮ ነው እኔ ላይ የምታሳዩኝ ብሮ እንዴ። እኔ ምንም አይደለም አታየው። አይ ታኩ ያረዳል ጎበዝ ልጅ ይሰማል። እኔ እኮ ያለኝን እኮ ነው ሲሰርበኝ ዝም በቃ ምን ሲለኝ ዝም ይሄው እኔ የኢሮፕ ነገር ስገባ ይሰርበኛል። እሱም በውስጥ ደውልልሃለሁ ምናምን እና ስሚኝ ሜዲ ኢሮፕ ከመጣው ይሄው ቃሌ ነው የምልሽ የኮንሰርቴን መድረክ መሪ ተኩር ነው ማድረገው። ህዝብ መያዝ እኔ ኮንሰርት መሪ አልሆንም። እዛ መድረክ መሪ ነው የምትሆነው። ብራዘር እስጢፎ ምናምን እኔ አልሆንም። ብታስገድለኝ አስገድለኝ። እዚህ ሩብ ማንም አይነካም። እንደሌላ ሀገር መላጣ ልጅ ኢሮፕ ነው ያወራሁት። ኢሮፕ ነው ያወራሁት። እናንተ ሰፈር አይደለም ያወራሁት። ብራዘር ቆይ እስጢፎ የሆነ ነገር ልንገረው ለታኩር። ታኩር አንዴ እንዳትቀልድ፣ አንዴ ሲሪየስ ወሬ ነው ሜሊ አውሪው። እውነቴን ነው የምልህ እዚህ ዩሮፕ ሀገር ማለት እድሜ ለአሮና ማርያምን። አሮና እዚህ በጣም የሚታወቅ ልጅ ነው እና አሜሪካ ሳይገባ በፊት በቃ ፉድ ስቴፕ እዚህ ጥሎልን ሄደን እና ዩ ፕሮቴክትድ ገባ። አንተ ከስቲቮ ጋር ደግሞ ስትገባ በቃ ኃይለኛ ኮንሰርት ላይ ታዘጋጁ ነው። ከመድረክ መሪ ሱፉን ያደርጋል ምናምን የሚናገረውን ነገር እንዳለ ጽፍለታለሁ። መጀመሪያም ፐርፎርም አደረገውን ዘፈን ኔም ብሎክራፊ ወይ ላይ መችም ይላል። እኔ አየር ላይ ኮንሰርቱ ግን እዛ ኢሮፕ ምን መስማት ለተሳናቸው ነው። አንተ አይንህን እንዳላጠፋ አንተ ኧረ ውሪ ህፃናቶች አትስደቡኝ። አንቱ ላይ የደረቀ አር ያገለጣል ልጅ አይስደቡኝ። እስማ አቦለ መንፈስ ቅዱስ አጣ ከቂጡ የፖፖ ቅርጽ ያልጠፋ ህፃን ልጅ አይስደበኝ። ወይኔ እንዴ ልጁ ላይ ታረከው እንዴ የበሶ ጀላቲ የሚጠባ ህፃን ልጅ አይስደበኝ። አሁን እስቲፍቶ አይባልም እንደዚህ በእናትህ ተው። በቃ እኮ አታነካኩኛ። እኔ ስለ ስራ ስለ ቁም ነገር እያወራሁ ነው። አንተ ምን ሆነ ነው እንዴ? ኧረ ምን ሆነ ነው? እኛ ችግራችን ይበልጣል። ሌላ ሀገር ጋር ሄደህ አታላኩሰን። እኔ የሆነ ሚሳይል ነገር ቢለቀቅ ኢትዮጵያ ላይ እስቲፎ ነው ተጠያቂ። እስቲ አሁን ማን ነው ልክ? እግዚአብሔር እስቲ እውነት እናወራ። ማን ነው ልክ? እኔ እኮ ምንም እኮ አላወራሁም እኮ። ተለወጥ ባልኩ ከሰፈሩ ውጣ ባልኩ ብራዘር ሂደህ እዛ በላቸውን ተለወጥ በለው ችጋራም ብራዘር በቃ ኮስሞስ መርመጥመጥ ምንም ይፈጥርልን እንዴ? ሂደህ እዛ በላቸውን ብራዘር። እኛ በጣም ኤዲቲንግ ላይ እኮ አስቸገረ እኮ ፌሰናሽ እኮ ኧረ ምንም አይደለም። እንትን ነው ባይዘ ታኩር በጣም ቢዚ ነው ስራ ላይ ምናምን። ለምንድን ነው የምታስገቡት? ልዩ ስራ ይስራበታ። ለምን ወደ እኔ ትዞራለህ? እሱ አይደል የጠየቀ እሱን አትመልስም። ፊትህ አስቸገረ እንትን ላይ አለ ኤዲቲንግ ላይ ምንም ያስቸግር። ግን እኔ ወደ ቡኒ ሆነሃል። እሺ እንዳይደብር በላቸው። ወዳቸዋለሁ ማርያምን። መሀል ላይ ሆኖ እኮ ተጨነቀ ታውቃለህ። አረጋችሁ በሁለት ታኩሬ የምር ድሮ ቢሆን ኖሮ አጣርፈን እናወጣው ነበር። አዲሱ ስራ ሲቀረጽ ፋይል ስላለ እሷ ጋር ደንቡ ትለቀዋለች ብዬ ነው እንጂ ዱቅ እንደዚህ ቅጭ በሌ የኔ ጌታ ችግር የለውም። ስራችን እያለቀ ነው። ተዘጋጂ። አሁን ዝና ሊያስጨንቅሽ ነው በጣም። እዚህ ክሊፕ አንተ ነህ ከኔ በላይ የታየኸው እና እንትና ይገባል። እስጢፍ ብሎ እንትን ላይ ታይትሉ ላይ ይገባል።
በቃ ሙሉ ክሊፑ ላይ በቃ በላቸው። በዚህ አጋጣሚ የማንም ላይቭ ላይ አንተን ማድነቅ አልፈልግም። ኢንተርቪው ላይ ግን ስለ አንተ ማውራው ነገር አለ። አሁን እዚህ ጋር በልጆች ፊት አንተን ማስናቅ አልፈልግም። ትልቅ ቦታ ግን እንደማትሸብረው በላቸውን እጃየሁት። የማን ወንድም ነው? የአንድ አርጋቸው አንጀረ ሙዳት ያጅ በእናትህ ሞቶ